ይህ 38ኛ ሚዲያ ነው። ከሰሞንኛ ዜናዎች ጋር ዳዊት መለሰ ነኝ። የተወሰኑ የአፍሪካ ሀገራት ኢትዮጵያ የፈረመችውን የትራምፕ እርዳታ ስምምነት ውድቅ አደረጉ። ጋና፣ ዚምባብዌና ዛምቢያን ጨምሮ የተወሰኑ ሀገራትን የተለያዩ ምክንያቶችን በመጥቀስ እንደ ኢትዮጵያ ሀገራት የፈረሙትን ስምምነት ሳይቀበሉ ቀርተዋል። ባለፈው ዓመት USAID የተባለውን ዋነኛ የአሜሪካ የውጭ እርዳታ ተቋምን ያፈረሰው የትራምፕ አስተዳደር አሁን የአፍሪካ ሀገራት የጤና መዋቅሮቻቸውን መደገፍና በሽታዎችን መከላከል እንዲችሉ በመቶ ሚሊዮኖች የሚቆጠሩ ዶላር እያቀረበ ነው። የአዲሱ የአስተዳደር ስምምነት ግን ቅድመ ሁኔታዎችን ያካተተ ነው። በዚህም የተነሳ ከተወሰኑ የአፍሪካ መንግስታት ተቃውሞ ገጥሞታል። ይህን ስምምነት ከፈረሙ ሀገራት አንዷ ኢትዮጵያ ነች። ሁለቱ ሀገራት ቅድሚያ ለአሜሪካ የተሰኘው የዓለም አቀፍ ጤና ስትራቴጂ አካል የሆነውን የሁለትዮሽ ስምምነት የተፈራረሙት ታህሳስ 2018 ዓ.ም ነበር። አሜሪካ በዚህም የመግባቢያ ስምምነት አማካኝነት በ5 ዓመት ውስጥ $1 ቢሊዮን ለኢትዮጵያ ትሰጣለች። የፕሮጀክቱን አፈጻጸም መሰረት አድርጋ ደግሞ $150 ሚሊዮን እንደምትጨምር ተገልጿል። በአንጻሩ ኢትዮጵያ በዚሁ ጊዜ ውስጥ $450 ሚሊዮን የጤና ዘርፉን ላይ ኢንቨስት ለማድረግ ቃል ገብታለች። ገንዘብ ሚኒስቴር ስምምነቱን አስመልክቶ ባወጣው መግለጫ ስምምነቱን ኢትዮጵያ በሽታዎችን የመከላከል አቅም እና የጤና ስርዓት ጥንካሬ ለማሻሻል ያለመ እንደሆነ አስታውቋል። የማህበረሰብ ጤና ስርዓቱን ማጠናከርም ሌላኛው ግብ እንደሆነ ጠቅሷል። የአሜሪካ ኤምባሲ በኩሉ ስምምነቱ ኢትዮጵያን ከመደገፍ በተጨማሪ አሜሪካውያን ዜጎችን ከዓለም አቀፍ የጤና ስጋቶች እንደሚጠብቅ ገልጿል። የኤምባሲውን መግለጫ ስምምነቱን በምን አይነት መንገድ ይህንን ግብ እንደሚያሳካ አላብራራም። የኢትዮጵያ መንግስትም በስምምነቱ መሰረት ለማከናወን ቃል የገባቸውን ተግባራት ስለመኖራቸውም አልገለጸም። የግድያ ሙከራ ተፈጽሞባቸዋል የተባሉት የትግራይ ሊቃነ ጳጳሳት የቁም እስር ላይ መሆናቸው ተገለጸ። በአክሱም ከተማ የግድያ ሙከራ እንደተፈጸመባቸው የተነገረው 2 ሊቃነ ጳጳሳት የቁም እስር ላይ እንደሚገኙ የቅርብ ሰዎቻቸው ለቢቢሲ ተናገሩ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተነጠሉ አባቶች የተቋቋመው የመንበረ ሰላማ ከሳቴ ብርሃን ለዓለ ቤተ ክህነት 2 ሊቃነ ጳጳሳት በጸጥታ አካላት ጥበቃ ስር የሆኑት ከቅዳሜ ሐምሌ 14 2018 ዓ.ም ጀምሮ እንደሆነ ተገልጿል። ቢቢሲ በጉዳዩ ላይ በክልሉ ማዕከላዊ ትግራይ ዞን ዋና አስተዳዳሪ ሽሻይ ግርማይ እና የአክሱም ከተማ የሰላምና ደህንነት ቢሮ ኃላፊ ቴዎድሮስ በየነ አስተያየት ለማግኘት ያደረገው ጥረት አልተሳካለትም ብሏል። ቤተ ክህነቱ ባሳለፈው ሳምንት ረቡዕ ዕለት ባወጣው መግለጫ ብፁዕ አቡነ ናትናኤልና ብፁዕ አቡነ አረጋዊ በተባሉ አባቶች መኖሪያ ቤት ላይ ተኩስ መከፈቱን ገልጾ ነበር። ድርጊቱን የግድያ ሙከራ ሲል ገልጾታል። ከክስተቱ በኋላ ከቢቢሲ ጋር ቃለ መጠይቅ ያደረጉት አቡነ ናትናኤል ሰኞ ሰኔ 9 ሌሊት 6 ሰዓት ተኩል ተኩስ መከፈቱን ተናግረው ነበር። በተለይ አቡነ አረጋዊ ማረፊያ ክፍል የሚገኝበት ህንፃ ላይ አርፎ በተወሰነ መልኩም ህንፃው ነዶ ግማሽ ብሎኬት ተገንጥሎ ወድቋል ሲሉ ሁኔታውን ገልጸዋል። የአክሱም ከተማ ፖሊስ ከዚህ ክስተት ጋር በተያያዘ 3 ተጠርጣሪዎችን በቁጥጥር ስር መዋሉን ገልጾ ነበር። የከተማዋ የወንጀል ምርመራ ኃላፊ አሰፋ ገብረ ማርያም በተደረገው ማጣራት ድርጊቱ በሊቃነ ጳጳሳቱ መኖሪያ ቤት ጥበቃ እንደተፈጸመ መረጋገጡን እንደተናገሩ ትግራይ ቴሌቪዥን ዘግቧል። ጤና ይስጥልኝ። ከ38 ሚዲያ ሳምንታዊ የውጭ መረጃዎችን እንደሚከተለው እናቀርባለን። ከመረጃዎቹ ጋር ዋቀየው ብሩ ነኝ። ከጣሊያን ዋና የሃይዌይ ኦፕሬተር ከኢንጂነሪንግ ኩባንያ የተውጣጡ በደርዘን የሚቆጠሩ የስራ አስፈጻሚዎች እንዲሁም የመንግስት ባለስልጣናት በቁጥጥር ስር ውለው ተፈርዶባቸዋል። የ2018ቱ የሞራንዲ ድልድይ አደጋ የቀድሞ የአስትሮዴ ዋና ስራ አስፈጻሚ ጆቫኒ ካስትሊቺ በተሽከርካሪ ግድያና በቸልተኝነት ጥፋተኛ ሆነው ሲገኙ የ12 ዓመት እስራትም ተፈርዶባቸዋል። ለድልድዩ ጥገና ኃላፊ የነበሩት ስራ አስፈጻሚ ለ11 ዓመታት ወደ ማረሚያ ቤት ተልከዋል። ዛሬ በተላለፈው የቅጣት ውሳኔ ረክተናል። የዚህ ውሳኔ በጣም አስፈላጊው ገጽታ ለእያንዳንዱ ግለሰብ ሚና ግልጽ የሆኑ ኃላፊነቶችን መለየቱ ነው ብለን እናምናለን። የፍርድ ቤቱ አዳራሽ ውሳኔ በሚያዳምጡ በሐዘን በተጎዱ ቤተሰቦች ተሞልቶ ነበር። ነገር ግን ካስትሌቺ በቦታው አልነበረም። እሱ እንደ አውሮፓውያን አቆጣጠር በ2013 በሌላ ጉዳይ የጥገና እጥረት ምክንያት 40 ሰዎችን ለገደለው የሰው መግደል ወንጀል አስቀድሞ በስር ላይ ይገኝ ስለነበር እንደ አውሮፓውያን አቆጣጠር ነሐሴ 14 ቀን 2018 ጠዋት 4ቱ ምሰሶች በድንገት ሲደረመሱ በደርዘን የሚቆጠሩ መኪኖች በድልድዩ ላይ እየተጓዙ ነበር። ሙሉ ቤተሰቦች ወደ ሞት ተወርውረዋል። በርካታ ህጻናትን ጨምሮ በአጠቃላይ 43 ሰዎች ህይወታቸውን አጥተዋል። አቃቤ ህጉ እንደተናገሩ ድልድዩ የሚፈነዳ የጊዜ ቦምብ ነበር። የ39 መደገፊያዎች ለማጠናከር የሚደረገው ጥገና ከተገነባበት ቀን ጀምሮ እስከ መፍረሱ ድረስ አልተሰራም ነበር። ከ8 ዓመታት በኋላ የተጎጂ ቤተሰቦች የምርመራውን መዘግየት አውግዘዋል። ከ57 ተከሳሾች መካከልም አንዳንዶቹ የፍርድ መጓተት ምክንያት በነፃ ተለቀዋል።
በሜክሲኮ ደቡባዊ የባህር ዳርቻ ላይ 7.3 በሬክተር ስኬል የሚለካ የመሬት መንቀጥቀጥ ተከሰተ። ይህም ክስተት የሱናሚ ማስጠንቀቂያ እንዲታወጅ አድርጓል። ንዝረቱ እስከ ጓቲማላና ኤል ሳልቫዶር ድረስ ሲሰማ በመሬት መንቀጥቀጡ ምክንያት በበርካታ አካባቢ የሚገኙ ሕንፃዎች ተናውጠዋል። የሀገሪቱ ባለስልጣናት እስካሁንም ምንም አይነት አስቸኳይ ጉዳት ወይም የሞት መረጃ ያላስተላለፉ ሲሆን እንደ አሜሪካ የጂኦሎጂካል ሰርቬይ መረጃ የመሬት መንቀጥቀጡ የተከሰተው ከባህር ዳርቻ ወጣ ብሎ 10 ኪሎ ሜትር ጥልቀት ስፍራ ላይ ነው። በመሆኑም በአካባቢው የተሰማውን ንዝረት አጉልቶታል። ከርዕደ መሬቱ ማዕከል በ300 ኪሎ ሜትር ክልል ውስጥ የሱናሚ ማዕበል ሊነሳ እንደሚችልም ማስጠንቀቂያ ተሰጥቷል። እስካሁን ድረስ ግን ምንም አይነት ከባድ ጉዳት አልደረሰም። በባህር ዳርቻዎች ላይ የውሃ መጠን እስከ ግማሽ ሜትር ብቻ ከፍ ሊል እንደሚችል ይጠበቃል። ይህ የውሃ ከፍታ የመሬት መንቀጥቀጡ የሱናሚ ተጽዕኖ ውጤት ነው። ህዝቡ ከባህር ዳርቻው እንዲርቅ እየተጠየቀ ቢሆንም ትልቅ ችግር ግን የለም። ይህ ኃይለኛ የመሬት መንቀጥቀጥ በሜክሲኮ ድንበር አቅራቢያ በምትገኝ ምዕራባዊ የጓቲማላ ከተማ ውስጥ አንድ ግድብ እንዲናድ አድርጓል። ክልሉ በፓሲፊክ የእሳት ቀለበት ላይ የሚገኝ በመሆኑ በዓለም ላይ ከፍተኛ የምድር ንቅናቄ ከሚታይባቸው አካባቢዎች አንዱ ነው። የሜክሲኮ ፓሲፊክ የባህር ዳርቻ መሰል ኃይለኛ የመሬት መንቀጥቀጦች ታሪክ አለው። ከዚህም ቀደም በሰኔ 2020 ላይ ተመሳሳይ የ7.4 ማግኒቲዩድ የመሬት መንቀጥቀጥ በሜክሲኮ የባህር ዳርቻ ላይ ተከስቶ የነበረ ሲሆን መስከረም 2017 ደግሞ በቺያፓስ የባህር ዳርቻ ላይ 8.2 ማግኒቲዩድ የደረሰ አደገኛ የመሬት መንቀጥቀጥ ተከስቷል። ይህም በሜክሲኮ ታሪክ ከተመዘገቡት ሁሉ የላቀ ጠንካራ የመሬት መንቀጥቀጥ ነበር። በ2017 የተከሰተው የመሬት መንቀጥቀጥ በአካባቢው ወደ 100 የሚጠጉ ሰዎችን ሕይወት የቀጠፈ ሲሆን ውድመትም አስከትሎ አልፏል። የኢራኑ IRGC በባህረ ሰላጤው ሀገራት የሚገኙ በርካታ በትራምፕ ስም የተሰየሙ ንብረቶችን ሊመታ እንደሚችል ይፋ አደረገ። የተጠቀሱት ንብረቶች በዱባይ የሚገኙትን ትራምፕ ኢንተርናሽናል ሆቴል ኤንድ ሬዚደንሻል ታወር እና ትራምፕ ኢንተርናሽናል ጎልፍ ክለብ እንዲሁም በጄዳ የሚገኙ ትራምፕ ፕላዛ ያካተቱ ሲሆን ጥቃቱ መቼና እንዴት እንደሚፈጸም በይፋ አልተገለጸም። ይህ ዛቻ የመጣው አሜሪካ በኢራን ሲቪል መሰረተ ልማቶች ላይ ጥቃት ከሰነዘረች የባሰ አውዳሚ ምላሽ እንደሚሰጡ የኢራን ባለስልጣናት ካስጠነቀቁ በኋላ ነው። የኢራን ወታደራዊ ቃል አቀባይ እንዳሉት አሜሪካ የኤሌክትሪክ ኃይል ማመንጫዎችን ወይም ድልድዮችን ኢላማ ካደረገች የኢራን ምላሽ እጅግ የከፋ ይሆናል። በተጨማሪም አሜሪካ በሆርሙዝ የባህር ወሽመጥ ላይ የምታደርገው ማንኛውም ጣልቃ ገብነት ቀይ መስመርም መሻገር እንደሆነ የገለጸች ሲሆን ፕሬዚዳንት ዶናልድ ትራምፕ በበኩላቸው ድርድሮቹ ካልተሳኩ በኢራን የሚደረገው ወታደራዊ ዘመቻ ሊሰፋ እንደሚችልም ከዚህ ቀደም አስጠንቅቀዋል። ይህ ውጥረት የተከሰተው የትራምፕ ድርጅት በባህረ ሰላጤው አገራት የንግድ እንቅስቃሴውን እያሰፋ ባለበት ወቅት ነው። በትራምፕ የፋይናንስ መግለጫ መሰረት ድርጅታቸው ባለፈው ዓመት ከተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያ፣ ኳታር እና ኦማን በሚገኘው ፕሮጀክቶች $38 ሚሊዮን የፍቃድ ክፍያ አግኝተዋል። በኢራን የተመረጡት አብዛኞቹ ፕሮጀክቶች በቢሊዮን የሚቆጠር ዶላር የሚያወጡ ሲሆን የተጀመሩት ትራምፕ የመጀመሪያውን የፕሬዝዳንትነት ዘመን ካጠናቀቁ በኋላ ነው። መረጃውን ስናጠናቀር አልጀዚራን ዋቢያችን አድርገናል። ሰላም ጤና ይስጥልን። እንደምንቆያችሁ አድማጮቻችን ከ38 ሚዲያ የሚቀርብላችሁ ሳምንታዊ የሀገር ውስጥና የውጭ የኪነ ጥበብ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ዮሪካና ኦሜርታ የተሰኙ አልበሞቹ፣ ዲምቢ ለዲምቢ፣ ተጠያቂ ናዝሬት፣ አውራምባና በትሰው ፈረስ የተሰኙ ነጠላ ዜማዎቹ በአድማጮች ዘንድ እጅግ ከተወደዱለት ስራዎች የተወሰኑ ሲሆኑ አሁን ደግሞ ሶስተኛ አልበሙን ለአድማጮች አቅርበዋል። በዚህ አልበሜ ላይ ዘፈን ብቻ ሳይሆን ታሪኬንም ነው የሰነድኩላችሁ ያለው ድምፃዊ አህመድ ተሾመ ዲምቢ 13 የሙዚቃ ስብስቦችን የያዘውና ጊዜ ሄድም የተሰኘውን አዲስ አልበም አርብ ሐምሌ 10 2018 ዓ.ም በናሆም ሪከርድስ በኩል ለአድማጮች አቅርበዋል። በተለያዩ የሙዚቃ ግጥምና ዜማ ስራዎች የምናውቀው ከአንጋፋ ሙዚቀኞች እስከ ጀማሪ ሙዚቀኞች አለማየሁ ሂርጶ፣ ጎሳዬ ተስፋዬ፣ ኢዮብ መኮንን፣ ማቲያስ ተፈራ፣ ማሚላ፣ ዲና አንተነህና ለሌሎች በርካታ ሙዚቀኞች
በግጥምና ዜማ ስራውን እያስደመጠን ያለው እንዲሁም ዮቶር ኮብላይ ካህን 1 እና 2 በተሰኘው መጽሐፍ የምናውቀው አንጋፋው ደራሲ አለማየሁ ደመቀ ሶስተኛ መጽሐፍ የሆነው የአርማጌዶን በር የተሰኘውን መጽሐፍ ለንባብ አብቅቷል። የታሪክ ማጠንጠኛውን በዩኒቨርሲቲ ተማሪዎች ገሃዳዊ ዓለም ላይ አድርጎ ለ20 ክፍሎች በፋና ቴሌቪዥን ሲተላለፍ የቆየው ካምፓስ ተከታታይ ድራማ በምዕራፍ 2 ተመልሷል። በታላቅ ፊልም ፕሮዳክሽን ፕሮዲዩስ ተደርጎ ከረቡዕ ጥር 20 ቀን 2018 ዓ.ም ጀምሮ እስከ ሰኔ 10 ቀን 2018 ዓ.ም ለ20 ክፍሎች በምዕራፍ 1 ሲታይ የቆየውና በተመልካቾች ዘንድ እጅግ ተወዳጅነትን ያተረፈው ካምፓስ ተከታታይ ቴሌቪዥን ድራማ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በምዕራፍ 2 መታየት ጀምሯል። የደራሲ በረከት ክፍሌ የደራሲው ዓለምና ሌሎች አዲስ መጽሐፍ በዛሬው ዕለት ተመርቋል። ደራሲ በረከት ክፍሌ የደራሲው ዓለምና ሌሎች የተሰኘውን አዲስ መጽሐፉን ዛሬ ሐምሌ 11 ቀን 2018 ዓ.ም የምረቃና የፊልም ስነ ስርዓቱ ተካሂዷል። ይህ ልዩ የመጽሐፍ ምረቃ መርሃ ግብር በብሔራዊ ቤተ መጻሕፍትና ቤተ መዛግብት ወመዘክር በሚገኘው ህሩይ ወልደ ስላሴ አዳራሽ ተከናውኗል። የቃቄ ውርዶት ከመጋረጃ ጀርባ አመል የቴሌቪዥን ድራማና በበርካታ ቲያትሮቹ፣ ቴሌቪዥን ስራዎቹ፣ ድርሰቶቹ፣ ዶኩመንተሪዎቹና የማስታወቂያ ስራዎቹ የምናውቀው የምናከብረው አንጋፋ የጥበብ ሰው መራሄ ተውኔት ዳግማዊ አመለወርቅ ፈይሳ ዘሃ የተሰኘው መጽሐፍ የፊርማ ስነ ስርዓት ዛሬ ሐምሌ 11 ቀን 2018 ዓ.ም ከቀኑ 8 ሰዓት ከ10 ሰዓት ለጋር ተወልደ ስር በሚገኘው አዲሱ ጃፋር መጽሐፍ መደብር ተካሂዷል። የቃል ፌርማታ የተሰኘ አዲስ መጽሐፍ ለንባብ በቃ። የመጽሐፉ ደራሲ ቃል ኪዳን ኃይሉ ሲሆን ከዚህ ቀደም የነጎድጓድ ልጆች ለምን አትቆጣም፣ አላቲኖስ፣ ክቡር እንዲሁም በሲቪ ተከታታይ ድራማ ደግሞ ዳና፣ ወላፈን፣ ስውር በተሰኙ ስራዎቹ በህዝብ ዘንድ ተወዳጅነትን ያተረፈው ደራሲ ቃል ኪዳን ኃይሉ የመጽሐፉ መታሰቢያነት ለቴዲ አፍሮ መሆኑን ተናግሯል። የቃል ፌርማታ በውስጡ 5 ወግና መጣጥፍ እንዲሁም 6 አጫጭር ልቦለዶችን ያካተተ ሲሆን ከይዘት አንጻር የተለያዩ ሀሳቦችን ይዳስሳል። ደራሲ ማን ነው? ስለ ትውልድ ምንነት ከቀዳማዊ አጼ ኃይለ ሥላሴ እስከ ጠቅላይ ሚኒስትር ዶክተር አብይ አህመድ ማለትም ከሳይለንት ጀነሬሽን እስከ ጄኒዚ ስለ ነጻነትና ነጻ መሆን ምንድነው ወዘተ ተዳሰውበታል። መጽሐፉ መታሰቢያነቱ ለድምፃዊ ቴዲ አፍሮ እንደመሆኑ በልደቱ ዕለት ሐምሌ 7 ቀን በገበያ ላይ ውሏል። ቴዲ በዘመኑ ሁሉ ለኢትዮጵያ ለዋለው ውለታ የምሰጠው የመታሰቢያ ስጦታ ነው ሲል ደራሲ ቃል ኪዳን ኃይሉ ገልጿል። በቀጣይ ወዳገኘናቸው የውጭ መረጃዎች በለንደን የንጉሳዊው ጂኦግራፊ ማህበር አዳራሽ በተካሄደው ታዋቂው የሄርዝ ፎቶ 2026 ውድድር ላይ የታንዛኒያዊ ወጣት ፎቶግራፍ አንሺ ሂልበርት ሚንጃ በአህጉሪቱ ስም ትልቅ ታሪክ አስመዝግቧል። ሚንጃ የፈውስ ስራዎች ሩትስ ኦፍ ሂሊንግ በተሰኘውና በኪሊማንጃሮና አይሩሻ ክልሎች ላይ ባተኮረው ድንቅ የፎቶግራፍ ስብስቡ የዴቪድ ዎልኬ የወደፊት አቅም ሽልማትን ማሸነፍ ችሏል። ውድድሩ በዋናነት ትኩረት ያደረገው ሰው ሰራሽና ተፈጥሯዊው ዓለም ያላቸውን ጥልቅ ትስስር ማሳየት ላይ ሲሆን የሚንጃ ስራ ከ1400 በላይ ዓለም አቀፍ ተፎካካሪዎችን በመብለጥ የስምንቱ ምርጥ አሸናፊዎች አካል ለመሆን በቅቷል። የውድድሩ ዋና ዳኛ ሉዊስ ፌዶቶልፍ ክሌመንትስ እንደገለጹት የሚንጃ ስራ የአሸናፊነት ዘውድ ሊደፋ የቻለው ከአያት ቅድመ አያት ሲወርድ ሲዋረድ የመጣውንና አሁንም ድረስ የአፍሪካ ማህበረሰብ የዕለት ተዕለት ህይወት መሰረት የሆነውን የባህል መድኃኒት እውቀት በከፍተኛ ጥበባዊ ምስልና ጥልቅ በሆነ የታሪክ አተራረክ ዘይቤ ካልቸራል ስቶሪቴሊንግ ለዓለም በማሳየቱ ነው ብለዋል። ሽልማቱን አስመልክቶ ሂልበርት ሚንጃ ለሀገር ውስጥና ለዓለም አቀፍ መገናኛ ብዙሃን በሰጠው ልብ የሚነካ መግለጫ ላይ እንዲህ ብሏል። ይህ ሽልማት ለኔ የግል ስኬት ብቻ ሳይሆን ለአፍሪካ አህጉርና ለታንዛኒያ የተሰጠ ትልቅ እውቀትና የፈውስ ስሮች ታሪካቸውንና የዘመናት ጥበባቸውን እንዲሰንድ በሙሉ ልብ ላመኑኝ የባህል ህክምና አዋቂዎችና ማህበረሰቦች የተሰጠ ክብር ነው ብሏል። የአፍሪካ ባህላዊ የእጽዋት ህክምና ከሳይንስ ባሻገር ከማህበረሰባችን ማንነት፣ እምነትና ከተፈጥሮ ጋር ካለን ጥልቅ መንፈሳዊ ትስስር ጋር የተያያዘ ሕያው እሴት ሲሆን ይህ ድልም በአፍሪካ ምድር ለዘመናት የቆዩና ብዙ ጊዜ ትኩረት የማይሰጣቸውን የሀገር በቀል እውቀቶችና የተፈጥሮ ጥበቃ ልምዶች በፎቶግራፍ ጥበብ አማካኝነት በዓለም አቀፍ መድረክ ከፍ ብለው እንዲታዩና አዲስ ምዕራፍ እንዲከፈት ትልቅ መነሳሳትን ፈጥሯል። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን በፕሬዝዳንትነት ዘመናቸው ላይ የሚያተኩር መጽሐፍ ጻፉ። የቀድሞ የአሜሪካው ፕሬዝዳንት ጆ ባይደን በፕሬዝዳንትነት ዘመናቸው ላይ የሚያተኩረውንና ፕሮሚስ ሚ አሜሪካ ቃል ግቢልኝ አሜሪካ የተሰኘውን
አዲስ መጽሐፋቸውን በቀጣዮቹ ወራት እንደሚያወጡ ተናግረዋል። መጽሐፉ ባይደን በዋይት ሃውስ ውስጥ በነበሩበት ወቅት የወሰዷቸውን ታሪካዊ ውሳኔዎች ማለትም የኮቪድ-19 ወረርሽኝን፣ የኢኮኖሚ ቀውሶችን፣ የአፍጋኒስታንንና የዩክሬን ጦርነቶች እንዲሁም እንደ አውሮፓውያን አቆጣጠር የጃንዋሪ 6 የካፒታል ሂል ጥቃትን ተከትሎ የነበሩ ሁኔታዎችን የሚዳስስ እንደሆነ አንስተዋል። ባይደን መጽሐፉ መስከረም ወር ላይ እንደሚወጣ ቀደም ሲል በአጋጣሚ መናገራቸውን ተከትሎ የዲሞክራቲክ ፓርቲ አባላት የባይደን ፕሬዝዳንትነት ታሪክ በምርጫው ወቅት መነሳቱ ድምጽ ሊያሳጣን ይችላል በሚል ስጋት ነበራቸው። አሁን መጽሐፉ ከምርጫው በኋላ እንዲወጣ መደረጉ ይህንን ፖለቲካዊ ጫና ቀንሶታል። የአጥንትና የፕሮስቴት ካንሰር የተገኘባቸው ባይደን የሕክምና ክትትል እያደረጉ መሆኑን ገልጸው ሕክምናው በጣም ጥሩ ሁኔታ ላይ ይገኛል፣ አሁን ላይ አብዛኛውን ጊዜን ከቤተሰቦቼ ጋር እያሳለፍኩ ነው ሲሉ ተደምጠዋል። የተከበራችሁ አድማጮቻችን ለዚህ ሳምንት ያዝንላችሁ የኪነ ጥበብ መረጃዎቻችን ይሄንን መስሎ ነበር። መረጃዎቹን ወደ እናንተ ያቀረብኩላችሁ እኔ ጽዮን ወርቁ ነኝ። መልካም ቆይታ። ሰላም እንዴት ናችሁ? ከ38 ሚዲያ ስፖርት ጊዜ ላይ እንገኛለን። አርጀንቲናና ስፔን ለዓለም ዋንጫ ታላቅ ፍጻሜ ተዘጋጅተዋል። በክለቦች መካከል ያለው የዝውውር ጦርነት ደግሞ ይበልጥ እየተፋፋመም ነው። ፈጣንና እውነተኛ መረጃዎችን ወደ እናንተ የምናደርስበት የሳምንቱ ስፖርት ዜናዎች ተጀምረዋል። ከዜናዎቹ ጋር ዳናይ ቱሪ ነኝ። በአሰልጣኝ ሉዊስ ዴ ላ ፋንቴ የሚመሩት ስፔኖች 2-0 በሆነ ውጤት ፈረንሳይን በማሸነፍ የፍጻሜ ተፋላሚ ሆነዋል። ይህ ውጤት ከ16 ዓመት በኋላም የተገኘም ነው። ክሊያን ምባፔ፣ ኦስማን ደምቤሌና ሚካኤል ኦሊሴ የነበሩበት የፈረንሳይ ቡድን የተጠበቀውን ውጤትም ሳያመጣ ቀርቷል። በሌላ በኩል እንግሊዝን ከአርጀንቲና ያገናኘው የፍጻሜ ጨዋታ ከመመረት ተነስታ አርጀንቲና 2-1 በሆነ ውጤት በማሸነፍ ለፍጻሜ ደርሳለች። አርጀንቲና በተከታታይ ለሁለተኛ የዓለም ዋንጫ ተፋላሚ ሆናለች። ሊዮኔል ሜሲ በምሽቱ 2 ለግብ የሚሆኑ ኳሶችን በማቀበል የዓለም ዋንጫ ኮከብ ግብ አግቢነቱን በቀዳሚነትም ጀምሯል። ሜሲ በዓለም ዋንጫው ታሪክ በ33 ጎሎች ቀጥተኛ ተሳትፎን በማድረግ ቀዳሚውም ተጫዋች ሆኗል። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሂል ቡድናቸውን 1-0 እየመራ ያለ የተከላካይ ቁጥርን ለማብዛት ያደረጉት የተጫዋቾቹ ቅያሬ ለሽንፈቱ ዋና ምክንያት መሆኑም ተገልጿል። የእንግሊዙ አማካኝ ጁድ ቤሊንግሃም ጨዋታው ከተጠናቀቀ በኋላ የአርጀንቲናውን ተጫዋች ቫሌንቲን ባርኮን በጭንቅላቱ ላይ ሲመታ የሚያሳይ ምስል በመውጣቱ የፊፋ ዲሲፕሊን ኮሚቴ ምርመራ ሊደረግበት እንደሚችልና ቅጣት ሊገጥመው እንደሚችል ዘጋርዲያን ዘግቦታል። ፈረንሳይና እንግሊዝ ብሔራዊ ቡድን ለፍጻሜ ጨዋታ ቢጠበቁም ባለማሳካታቸው የሶስተኛ ደረጃን ለመያዝ የመጨረሻ ጨዋታቸውን ዛሬ ሌሊት 6 ሰዓት የሚያደርጉ ይሆናል ማለት ነው። የ2026 ዓለም ዋንጫ ፍጻሜ በአርጀንቲናና ስፔን እሁድ ምሽት 4 ሰዓት በኒውዮርክ ኒው ጀርሲ ሚት ላይፍ ስቴዲየም የሚገናኙ ይሆናል። የፈረንሳይ ከግማሽ ፍጻሜ መውደቅን አስመልክቶ ከ2012 ጀምሮ ለ14 ዓመታት ቡድኑን በዋና አሰልጣኝነት የመሩት ዲዲየር ዴሻምፕ ከዛሬ ጨዋታ በኋላ ከኃላፊነታቸው በይፋ ይለቃሉ። እርሳቸውንም ለመተካት የፈረንሳይ እግር ኳስ ፌዴሬሽን የቀድሞ ኮከብ ተጫዋቹን ዚነዲን ዚዳን ጋር ሙሉ ስምምነት ላይ የደረሰ ሲሆን በሚቀጥለው ሳምንት ውላቸውን ይፈርማሉ ተብሎ ይጠበቃል። ፊፋ ተቃውሞ ባደረጉት ላይ ቅጣት ሊጥል ነው። ፊፋ በዓለም ዋንጫ ላይ በተጫዋቾችና በአሰልጣኞች ላይ ቅጣት ሊጥል እንደሆነ ተገልጿል። ከዓለም ዋንጫ መጠናቀቅ በኋላ ቅጣቱ ተፈጻሚ ሲሆን ተገቢ አስተያየት ባልሰጡ የቡድን አባላት ላይ ቅጣቱ ተፈጻሚ ይሆናል ተብሎ ይገመታል። በውድድሩም የጨዋታው ዳኞች ላይ ከፍተኛ ትችት ሲሰነዘርባቸውም ከነበሩት የእንግሊዝ አሰልጣኝ ቶማስ ቱሂል፣ የስዊዘርላንድ ተከላካይ አካንጂና የግብጽ አሰልጣኝ ሆሳም ሀሰን ቅሬታቸውን በይፋ ካሰሙት መካከል ይገኙበታል። ጆዜ ሞሪኖ በኔትፍሊክስ ዶክመንተሪ ፊልም ተሰራላቸው። በአወዛጋቢ ንግግራቸውና በታላቅነታቸው የሚታወቁት ሞሪኖ ለ20 ዓመታት ያክል ስኬታማ ጉዞ ማድረጋቸውንም ገልጸዋል። ኔትፍሊክስ የዘጋቢ ፊልሙን በ3 ክፍሎች አሰናድቶ መጨረሱን ሲያሳውቅ ለተመልካቾች ነሐሴ 5 2018 ለእይታ እንደሚያበቁም ገልጸዋል። እሁድ በሚካሄደው የዓለም ዋንጫ ፍጻሜ በሰደድ እሳት ምክንያት የተፈጠረው አደገኛ ጭስ ሊከሰት እንደሚችልም ተነግሯል። ለጤና ጠንቅ የሆነው ጭስ መንስኤው በካናዳ የተከሰተው ከፍተኛ የሰደድ እሳት መሆኑም ተገልጿል። ጨዋታው በሚደረግበት ኒውዮርክ አደገኛ ጭሱ ሊከሰት ይችላል የሚል ማስጠንቀቂያም ተሰጥቷል። በዚህ ምክንያት የሚፈጠረው የአየር ብክለት ከልብ ጋር ለተያያዙ ህመሞች ሊያጋልጥ እንደሚችልም ባለሙያዎች ያስጠነቅቃሉ። የባርሴሎና ፕሬዝዳንት ሁዋን ላምፓርት የዓለም ዋንጫ ፍጻሜ ዳኛ ኃላፊነታቸውን በአግባቡ እንዲወጡ ጠይቀዋል። እኛ የተሻለን ቡድን አለን ያሉት ሁዋን ላምፓርት ዳኛው ጥሩ ከሰራና ጨዋታውን ከተቆጣጠረ ስፔን የተሻለ የማሸነፍ እድል አላትም ብለዋል። አክለውም የጨዋታው ዳኛ ሜዳ ላይ ያለውን ስልጣን ማረጋገጥም አለበትም ብለዋል።
ስሎቬኒያዊ ዳኛ አርጀንቲናን በዓለም ዋንጫ ለመጨረሻ ጊዜ የተሸነፈበት የሳውዲ አረቢያን ጨዋታ መርተውም ነበር። ወደ ዝውውር ዜናዎች ስንመለከት የእግር ኳስ ዓለም በዝውውር ተወጥሯል። ፋብሪዮ ሮማኖ እንደዘገበው ማንቸስተር ዩናይትድ ለቤልጅየማዊ አማካኝ ከአስቶን ቪላ ጋር የተደረገው ያልተጠበቀ ዝውውርም ተጠናቋል። የ41 ሚሊዮን ዩሮ የውል ማፍረሻ ክፍያም ተከፍሎ የግል የውል ስምምነትም ተደርሷል። ቲሌማንስ ለማንቸስተር ዩናይትድ ፕሮጀክት ፈቃደኝነቱን የገለጸ ሲሆን ከአንድሬም ሳንቶስ በመቀጠል ሁለተኛ የአማካይ ክፍል ፈራሚም ይሆናል። የቤልጅየማዊ አማካይ ከአስቶን ቪላ በ35 ሚሊዮን ፓውንድ ዝውውር የዩናይትድ አዲስ ተጫዋችም ሆኗል። በዝውውር መስኮቱ ንቁ ተሳትፎ እያደረጉ የሚገኙት ዩናይትዶች ግብ ጠባቂ ማስፈረማቸውም ይፋ ሆኗል። ቀያዩ ሰይጣኖች ኮንትራቱን ያጠናቀቀው የሊድስ ዩናይትድ ግብ ጠባቂ ካርዳሎውን በነፃ ዝውውር ሂሳብ አስፈርመዋል። ካልታይ ባይደር ጋር እንደሚለያዩ የሚጠበቁት ዩናይትዶች ለሰንላሜንስ ተጠባባቂ እንዲሆን ካርዳሎውን አስፈርመዋል። የ35 ዌልሳዊ በክለቡ እስከ 2028 የውድድር ዘመን የሚያቆየውን ኮንትራትን ፈርሟል። የእንግሊዙ ሻምፒዮን አርሰናል በአጥቂ መስመሩ ላይ አስገራሚና ፈጣን የተጫዋቾች ሽግሽግ እያደረገ ይገኛል። ቤልጅየማዊ የክለብ ኮከብ ሊሃንድሮ ትሮሳርድ ክለቡን መልቀቁ ሲረጋገጥ በሱ ምትክ ግሪካዊ ታዳጊ ክርስቶስ ዞሊስ ወደ መድፈኞቹ ቤት ለመዘዋወር ከስምምነት ላይም ደርሷል። የ31 ዓመቱ ቤልጅየማዊ የፊት መስመር ተጫዋች ሊሃንድሮ ትሮሳርድ ለ3 ዓመታት የሚቆይ ኮንትራት በመፈረም የቱርኩን ግዙፍ ቤሽክታሽን በይፋ ተቀላቅሏል። ቤሽክታሽ ለአርሰናል 15.3 ሚሊዮን ፓውንድ መነሻ ክፍያ የሚከፍል ሲሆን ትሮሳርድ ባሳለፈው የውድድር ዘመን አርሰናል ከ22 ዓመታት በኋላ የፕሪሚየር ሊግ ዋንጫን ሲያነሳ በተለይም በዌስትሃም ላይ ያስቆጠራት ወሳኝ ጎል አይረሴም ነበረች። አርሰናል በቤልጅየሙ ክለብ ብሩጅ ውስጥ ከአስገራሚ ብቃት እያሳየ የሚገኘውን የ24 ዓመቱ ግሪካዊ የግራ ክንፍ አጥቂ ክርስቶስ ዞሊስን ለማስፈረም ሙሉ ስምምነት ላይም ደርሷል። መድፈኞቹ ለዝውውሩ 34 ሚሊዮን ፓውንድ ለመክፈልም ተስማምተዋል። ዞሊስ በታሪኩ ውድ ግሪካዊ ተጫዋችም ያደርገዋል። በዝውውሩ ገበያው አስተዋይ ክለብ ብራይተን በታሪኩ ትልቅ ወጪ በማውጣት ክሮሻዊውን ተከላካይ ሉክ ቪስኮቪችን ከቶተንሃም በ46 ሚሊዮን ፓውንድ በይፋ አስፈርሟል። በአዲሱ አሰልጣኝ ሮበርቶ ዴ ዜርቢ የሚመሩት ቶተንሃሞች በአንድ ሳምንት ውስጥ ብቻ ከ260 ሚሊዮን ዩሮ በላይ በማውጣት የሳምንቱ የገበያ ንጉስም ሆነዋል። ኒውካስል ሊያስፈርመው ሙሉ በሙሉ ተስማምቶ የነበረውን የፋይበርጉን ጆሃን ማንዜምቢን አስቶን ቪላዎች በ49 ሚሊዮን ፓውንድ በድንገት በመጥለፍ የራሳቸውም አድርገውታል። አሌሃንድሮ ጋርናቾ ከቼልሲ ስብስብ ውጪ መደረጉ በይፋ ተረጋግጧል። ቼልሲ ተጫዋቹን ለመሸጥ 50 ሚሊዮን ዩሮ የሚጠይቅ ሲሆን ይህ አርጀንቲናዊ የክንፍ ተጫዋች በሽያጭም ቀርቧል። እንዲሁም ከኤኤስኤስ ሮማና ከሌሎች ክለቦች ጋር ድርድሮችም የተደረጉ ይገኛሉ። ፋቢዮ ሮማኖ እንደዘገበው ፌነርባቼ ሜሰን ግሪንውድን ለማስፈረም ስምምነት ላይ ደርሷል። የዝውውር ክፍያው 40 ሚሊዮን ዩሮ ሲሆን ከዚህ በተጨማሪም 2 ሚሊዮን ዩሮ የሚደርሱ ተጨማሪ ክፍያዎችም ይካተታሉ። ግሪንውድ ለሕክምና ምርመራና ለፊርማ ሂደቱ ፈቃደኛ ስላገኘ ኦሎምፒክ ማርሴይ ይህንን ስምምነትም ተቀብሎታል። ስምምነቱ እስከ ሰኔ 2030 ድረስ የሚቆይ ሲሆን ተጫዋቹ በአመት 10 ሚሊዮን ዩሮ የተጣራ ደሞዝ የሚያገኛል ማለት ነው። የአትሌቲኮ ማድሪድ ዋና ስራ አስፈጻሚ ሚጌል አልሄን ጁሊያን አልቫሬዝ አይሸጥም ሲሉ አስታውቀዋል። አልቫሬዝ ለአትሌቲኮ ማድሪድ የሚስማማ አጥቂ ነው፣ ከእርሱም ጋር መቀጠል እንፈልጋለን ሲሉ ኃላፊውም ተናግረዋል። ምላሻችን ግልጽ ነው የሚሉት ኃላፊው 200 ሚሊዮን ዩሮ ቢቀርብም አንሸጥም ሲሉ አረጋግጠዋል። አልቫሬዝ ለማስፈረም ባርሴሎና 100 ሚሊዮን እንዲሁም ሪያል ማድሪድ 150 ሚሊዮን ዩሮ ማቅረበው ውድቅ እንደሆነባቸውም ይታወሳል። በሌላ በኩል አርሰናል በዚህ ክረምት ሞርጋን ሮጀርስን ዋና አጥቂ ኢላማው አድርጎ የያዘም ሲሆን በቅርቡ ለአስቶን ቪላ ጥያቄ እንደሚያቀርብ ይጠበቃል። ስካይ ስፖርት ኒውስ እንደዘገበው በአርሰናልና በቪላ መካከል እስካሁን በቀጥታ የተደረገ የክለቦች ድርድርም የለም። ነገር ግን የእንግሊዙ ብሔራዊ ቡድን ከዓለም ዋንጫ ውድድር መውጣቱና ለክርስቶስ ዞሊስ የ34 ሚሊዮን ፓውንድ ስምምነት መድረሱን ተከትሎ በሮጀርስ ላይ ያለውን ፍላጎት ይበልጥ እንደሚጨምርም ይጠበቃል።